السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. إن شاء الله تعالى በዚህ በተከበረው ረመዳን ወር ላስታውሳችሁ መፈልገው አጭር አርዕስት ነው። ይህም አርዕስት ሱብሃንአላህ ማለት ምን ማለት ነው ይላል። መቼም ይሄ ከናንተ ይሰወራል ብዬ ሳይሆን ባለንበት ዘመን ወደ ቂያማ እየተጠጋን ስንመጣ መሐይምነት በሰዎች ዘንድ ይንሰራፋል። ሰዎችም ከሃይማኖታቸው መጠቀም ያቃታቸው ዋና ምክንያት አንድን ነገር ጥልቅ ድረስ ካላወቅነው ለኛ ሸክም ነው የሚሆንብን። ላኢላሃ ኢላላህ ማለት ከአላህ በስተቀር በሐቅ የሚመለክ የለም እየተባለ በየታክሲው ይለጠፋል አይለጠፍም? ነገር ግን ያቺን ላኢላሃ ኢላላህ አርካኗ ይሄን ያህል ነው፣ ሸርጧ ይሄን ያህል ነው፣ እሷን የሚያበላሻት ይሄን ያህል ነው ብሎ በጥልቀት ማወቅ ምን ይለውጣል? አኗኗራችንን ይለውጠዋል። ለላኢላሃ ኢላላህ ያለን ቦታን ይለውጠዋል። ልክ እንደዚህ ሱብሃንአላህ ምንላትን ዚክር ሱብሃነ ረቢየል ዐዚም፣ ሱብሃነ ረቢየል አዕላ፣ ሱብሃነከ አላሁመ ረበና ወቢሐምዲክ ብዙ ቦታ ላይ ሱብሃንአላህ እንላለን። አብዛኛውን ሰው ግን ይዘን ብንጠይቀው ማለት ነው ስለ ዲን ብዙ ነገር አረብኛ ስለሆነ ጉድ ሲሰራ ይታያል ማለት ነው። ለምሳሌ የዱዓ ኪታብ እየተባለ ምን ይወጣል? ረበና አላሁመ ሚሉት ተጠራቅመው በኪታብ ይወጣሉ አይደል? አብዛኛው ሰው ትርጉሙን ስለማይረዳው እጁን አንስቶ ምን ይላል? ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ ሙሐረረን ፈተቀበል ሚኒ ይላል። ወንድ ልጅ ይሄን ዱዓ ማለት ነበረበት ወንድሞቼ? ዱዓው ምንድነው የሚለው? ይሄን ዱዓ ሲያለው ማን ነው? የመርየም እናት ናት ያለችው። ምን ብላ? ረቢ ጌታዬ ሆይ ኢኒ ነዘርቱ ለከ ማ ፊ በጥኒ በሆዴ ያለውን ለአንተ ተስያለሁ አለች። ወንድ ልጅ በሆዱ ምን አለ? ይሄን ዱዓ የሚለው ማለት ነው። ዕውቀት ይሄን ያህል አሽምድምዶናል ማለት ነው። ስለዚህ አሁን ዛሬ እንደምታዩት ሱብሃንአላህ ማለት ትርጉሙ ይሄን ያህል ነው ብለን ብቻ አንዘጋው። ሱብሃንአላህ በሚለው ብቻ 4 ወይ 5 ገጽ ተዘጋጅቷል። መጀመሪያ ጥራቻ ይገባህ ምንለው ጌታ ማን ነው? አላህ ይባላል። አላህ ራሱን ሲያስተዋውቀን ምን አለ? ቁርአን ላይ ታላቋ አንቀጽ በመባል ብትታወቀው አያተል ኩርሲ ናት። እሷ ላይ ስለሱ ማንነት የተገለጸባት ናት። አላህ ምን አለ? ኢላ ሁወል ሐዩል ቀዩም አላህ እኮ ላኢላሃ ኢላሁ ከሱ በቀር በሐቅ የሚመለክ የለም። አላህ ስሙ ነው። ያው ተውሂድ በስንት ይከፈላል? በ3 ይከፈላል። ከየትም አምጥተን አይደለም። ሰዎች ቢድዓቸው ሲነካባቸው ምን ይላሉ? እናንተስ ተውሂድን በ3 ከፍላችሁት የለ ይላሉ። እኛ ነን የከፈልነው። ሰላት ሸርጡ ስንት ነው ስትለው 7 ይልሃል። ከየት አመጣኸው? ነብዩ ሰለላሁ ዐለይሂ ወሰለም 7 ብለውታል አላሉትም። ነገር ግን ቁርአን ላይ ሐዲስ ላይ ያለ እውነታ ተሰብስቦ በቁጥር ሲቀመጥ በቁጥር ተከፈለ አይባልም። እኛ አይደለንም ከፋዮቹ። ቁርአን ላይ ያለን እውነታ በቁጥር አስቀመጥ ነው። አላህ ብቸኛ ተመላኪ የሆነው ጌታችን መመለሻ የስሞች ሁሉ መመለሻ የሆነው ዋና ስሙ ነው። አላህ ይባላል። ይሄው ስሙ ነው። አንድ ላኢላሃ ኢላሁ ከርሱ በቀር እኮ በሐቅ የሚመለክ የለም። ወኢላሁኩም ኢላሁ ዋሂድ አምላካችሁ አንድ አምላክ ነው። ይሁዳዎች ምን ስለሚሉ፣ ነሷራዎች ምን ስለሚሉ አኺራ ላይ የሚጠየቅ ጥያቄ አለ። እዚህ ምድር ላይ ሰዎች የሻቸውን ያመልካሉ። አላህ ግን 2 ጥያቄ አኺራ ላይ ይጠይቃል። ማዛ ኩንቱም ተዕቡዱን ወማዛ አጀብቱሙል ሙርሰሊን ማንን ነበር ስትገዙ የነበረው በተግባር? አንድ ሁለተኛ እኔ ለላኳቸው መልእክተኞች ምን መልስ ሰጣችሁ? የመጀመሪያውን ጥያቄ አስመልክቶ ጣዖታውያን በጠቅላላ አኺራ ላይ ቀድመው ጀሃነም ይገባሉ አሉ ረሱል ሰለላሁ ዐለይሂ ወሰለም። እነማን ይቀራሉ? 3 ጭፍራዎች ይቀራሉ። ይሁዳ፣ ነሷራና ማን? ሙስሊሞች። ይሁዳዎች ይጠየቃሉ። ማንን ነበር ስትገዙ ስታመልኩ የነበረው? በተግባር አምልኮን ከአላህ ውጭ ወስደው የሚሰጡት አካል አላቸው የላቸውም? ይሁዳዎች አላቸው። ስሙም ኡዘይር ነው። እዝራ ይባላል በአማርኛ። ምን ይላሉ? የአላህ ልጅ የሆነውን ኡዘይር ለሱ ነበር አምልኮ ምን ሰጠው ይላሉ። ዋሽታችኋል፣ ለአላህ ልጅ የለውም ይባላሉ። ውሃ ጠማን ይላሉ። ውሃ ጠማችሁ ጠጋበሉ ይባላሉ። ጀሃነም ነው ይገባሉ። 2 ጭፍራዎች ይቀራሉ። ሙስሊሞችና ማን? ክርስቲያኖች ይጠየቃሉ። ማን ነበር ስታመልኩ የነበረው? ልክ ዛሬ ይሄው ምድር ላይ እንደምናየው አምልኮን በጠቅላላ ከአላህ ውጭ ለማን ነው እየሰረፉ ያሉት? ፈጣሪነት ላይ ምን ይላሉ? አንድዬ ነው አይደል ብለው ስሙን የሚጠሩት። አምልኮስ ላይ ሲሆን ኢሳ ያላህ ልጅ፣ ኢሳ ሆይ ሐጃዬን ሙላልኝ፣ ኢሳ ሆይ ላንተ ተስያለሁ። ይሄ ነው አምልኮ ማለት። ያላህ ልጅ የሆነውን ኢሳን ነበር የምናመልከው ሲሉ ዋሽታችኋል፣ አላህ ልጅ የለውም ይባላል።
ከዛስ ምን ይሆናል? ውሃ ጠማን ይላሉ፣ ጀሃነም ነው ጠጋበሉ ይባላሉ፣ እሳት ይገባሉ። አልቀጠለም። ስለዚህ ለምንድነው ስለዚህ ስለ አቂዳችን ጉዳይ ነብዩ ሰለላሁ ዐለይሂ ወሰለም ኡበይ ኢብኑ ከዓብን ጠየቁት። ከአላህ ኪታብ ውስጥ የትኛው አንቀጽ ነው በላጭ ታላቅ አንቀጽ አሉት። አላሁ ወረሱሉሁ አዕለም አለ። አላህና መልእክተኛው ያውቃሉ አለ። አሁንም ደግመው ጠየቁት። ከዛ በኋላ እሳቸው ፍቃድ እንደሰጡት ሲገባው አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ምትለዋ እቺ አንቀጽ ናት አለ። ልብ በሉ እሱ ምንድነው ሐፊዘል ቁርአን ነው። ቁርአን ውስጥ ከ600 ገጽ በላይ አለ አይደል? ከነዛ ሁሉ ገጾች መሃል ከነዛ ሁሉ አንቀጾች መሃል ለምን ይሄ አንቀጽ ታየው? ሱሐባዎች ለተውሂድ ትኩረት ከመስጠታቸው አኳያ ተውሂድን ጠንቅቀው ያውቁ ነበር። ይህም ነው ዱንያ ወልአኺራ ፈላህ ያወጣቸው። ዛሬ ጧት ማታ ከመተኛታችን በፊት አያተል ኩርሲ ቅሩ ይባላል። ትርጉሙን ካላወቅነው ለኛ ሸክም ነው። ሁሉ ነገር ትርጉሙን ከማወቅ ጋር ይያያዛል። እድሜ ልካችንን ሰሚ አላሁ ሊመን ሐሚዳህ እያል እንሰግዳለን አይደል? ምን ማለት ነው ትርጉሙ? ዱዓቶችም ስራቸው የላይኛዋ መልእክት አለች፣ ጠለቅ ያለችው መልእክት አለች። ጠለቅ ያለችው በብዛት ማን ያውቃታል? ዒልም ላይ ያሉ ሰዎች ዘውትር ስራቸው የዲን ዕውቀት መፈለግ ስለሆነ እነሱ ያውቋታል። መሆን የነበረበት ግን ምንድነው? ጠለበተል ዒልምና ህዝብ ተብሎ በእስልምና መከፋፈል አልነበረበትም። ምክንያቱም የመጣ ነው አላህን በብቸኝነት ለማምለክ ነውና የሁላችንም ሐላፍትነት ምንድነው? የሸሪዓው ዕውቀትን መፈለግ መሆን ነበረበት። ስለዚህ ይሄው አላሁ ላ ኢላሃ ኢላሁ ከርሱ በቀር በሐቅ የሚመለክ የለም። አልሐይ አልቀዩም። አልሐይ ማለት ሕያው ማለት ነው። የሚገርመው አብዛኛውን ጊዜ ሰዎች ምን ሲያደርጉ እናያለን? ትላንት ማታ የሐዩ ያ ቀዩም እያል ዱዓ ስናደርግ አደርን ይላሉ አይሉ? ይላሉ አይሉም? ወንድሞች ይላሉ። ምን እያደረጉ? ጫት እየቃመን የሐዩ ያ ቀዩም እያል ሐጃው እስኪወጣ ድረስ አመሸን ይላሉ። እሺ ትርጉሙን የእውነት ቢያውቁት አልሐይ ማለት ማን ነው? አለዚ ላ የሙት የማይሞተው ሕያው የሆነው ማን? አላህ። አልቀዩም ማለት በነፍሱ የተብቃቃ ፍጡራኑ የሚያብቃቃ በራሱ የቆመ ከሱ ውጭ ላሉት የቆመ የኛ ኢባዳ ለሱ አይጠቅመው። እሱ ግን እኛን የሚያኖረን እሱ ነው። በሱ ፍቃድ ነው እየኖርን ያለነው። ወዲያው እቺን ቃል ሲያፈርሷት ምን ይላሉ? አሰላሙ አለይካ ያ ቀመረል መካ ልቤ ባንቱ በእርሶ ተመካ ይላል። ያ ሐዩ ያ ቀዩምና ይሄ ምስራቅና ምዕራብ ነው እንደ ያሉት ወንድሞቼ አይደለም። ሰባተኛው ሰማይና ሰባተኛው ምድርን ብለህ አትገልጸው የተውሂድና የሽርክን ጉዳይ ማለት ነው። በጅብሪል ሌሎች ሃይማኖቶች አምልኮ ሲፈጽሙ ሙሐመድ፣ አህመድ፣ ተማም፣ አይሻ፣ ፋጢማ የሚባሉት ሁሉ አዑዙ ቢላህ እነዚህ ከሃዲያን እንደ ውርደታቸው እንዴት ጅብሪልን ያመልካሉ ይባላል አይባልም? ይባላል። ጅብሪል ግን በህይወት አለ የለም? አለ። እዚህ መንዙማ ላይ ምንድነው ያሉት? አሰላሙ አለይካ ሰላም ባንተ ላይ ይሁን። ያ ቀመረል መካ የመካው ጨረቃ ሆይ ልቤ ተወኩል የምን ስራ ነው? የውስጥ የልብ ስራ ነው አይደል? ልቤ ባንቱ በእርሶ ተመካ። አላህ ምን ብሎ ሲያበቃ ወተወከል ትእዛዝ ነው ተመካበት። አለል ሐይ الذي لا يموت በማይሞተው ሕያው በሆነው በአላህ ተመካ። ነብዩ ሰለላሁ ዐለይሂ ወሰለም ሞተው ማን ቤት ነው የተቀበሩት? አይሻ ቤት ነው የተቀበሩት። እንዲህ አይነት አምልኮን ከአላህ ውጭ ለሚሰጡ አካላት ረመዳን ይጠቅማቸዋል ያላህ ባሪያዎች? አይጠቅማቸውም። ሰላት ይጠቅማቸዋል ያላህ ባሪያዎች? አይጠቅማቸውም። ማንኛውም አምልኮ ለነዚህ ሰዎች አይጠቅማቸውም። ለምን? እኛ የተፈጠርነው ቁል በል ተባሉ ነብዩ ሰለላሁ ዐለይሂ ወሰለም። ኺጣቡ ለሳቸው ነው። ከዛም መልእክቱ ለኛም ጭምር ነው። ኢነ ሶላቲ ስግደቴ ወኑሱኪ እርዴ ወመህያየ ህይወቴ ወመማቲ ሞቴን ሊላሂ ለአላህ ነው ረቢል ዓለሚን ለዓለማቱ ጌታ ላ ሸሪከ ለሁ ለሱም ደግሞ አጋር የለውም። ላ ተእኹዙሁ ሲነቱን ወላ ነው። ይሄም ካላህ ውጭ ያሉትን አካል እምንጥልበት ሌላው ማስረጃችን ነው። ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ከፊሉ ዓለም ያመልካቸዋል እንጂ ደክሟቸው ይተኙ ነበር። ሐታ እኛ ሐዲትን ስንቀራ ዝም ብለን ቀርተን ማለፍ የለብንም። ነብዩ ሰለላሁ ዐለይሂ ወሰለም ከነ ባልደረባዎቻቸው እንቅልፍ ወስዷቸው ፈጅር ሰላት አምልጧቸው ፀሐይ ወጥቶ የሰገዱበት ጊዜ አለ። ይሄን ሐዲስ ዝም ብሎ ማንበብ አይደለም። ከዚህ ሐዲስ ከውስጡ ምን ትምህርቶችን እንማራለን? አንደኛ አምልኮ የሚገባው ለማን ነው?
አልሐይ አልቀዩም ላ ተእኹዙሁ እሱን እኮ አትይዘው ሲነቱን ማንጎላጀት ወላ ነውም እንቅልፍም አትይዘው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ኢነላሃ ላ የናም አሉ አላህ እኮ በፍጹም አይተኛም ወላ ينبغي له ان ينام ለሱም ደግሞ ሊተኛ በፍጹም እኮ አይገባውም አሉ ሌሎቹ የሚመለኩትን በተቀላላ ግን በአገራችንም ላይ ያሉትን ስታየው ለአላህ ከሚሰጠው ቦታ እሱ ከሚወደሰው በላይ እነማን ሲወደሱ ታያለ እነዚህ የሚተኙ በነፍሳቸው መብቃቃት ማይችሉ ከአላህ ፈላጊ የሆኑት ሲመለኩ ታያለ ለሁ ለሱ እኮ ለአላህ ነው ما في السماوات وما في الارض በሰማያትም በምድር ውስጥ ያለው በተቀላላ የርሱ ብቻ ነው من ذا الذي يشفع عنده الا باذنه ሌላው ሽርክ የሚሰሩ ሰዎች ሚንጠለጠሉበት ሸፋዓ የሚለውን ባብ ነው ምልጃ የሚለውን ማለት ነው አላህ ካልፈቀደ በቀር ግን ማንም ለማንም ማማለድ አይችልም አንድ ሁለተኛ የተውሂድ ሰዎች ብቻ ናቸው ምልጃ የሚጠቅማቸው ሰው ሆኖ ወንጀል ማይሰራ የለም አይደል የተውሂድ ሰዎችን አላህ ከፈለገ በቀጥታ ጀነት ያስገባቸዋል ከወንጀላቸው ምሮ አይ አልተማሩም እንኳን ከተባለ ሚቀጡ ከሆነ በሸፋዓ ሳይቀጡ ጀነት የሚገቡት ወይንም ጀሃነም ውስጥ ከገቡ በኋላ ራሱ በሸፋዓ የሚወጡት የምን ሰዎች ናቸው የተውሂድ ሰዎች ናቸው ዛሬ ግን ይህ ትልቅ አስተምሮ ተሸርፎ ምን ሲባል ታየዋለ እኛኮ ወልዮቹ ምን ለምናቸው በእነሱም ደግሞ እስቲጋሳ ምናደርገው እንዲያማልዱን ነው ይላል አላህ ምን አለ من ذا الذي ማን ነው يشفع የሚያማልደው عنده እርሱ ዘንድ አላህ ዘንድ إلا بإذنه الله كفقد بحالا بيهون እንጂ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ انا سيد ولدي آدم يوم القيامه ይሰመርበት لا فخر እኔ የአደም ልጆች ሁሉ አለቃ ነኝ አሉ መቼ يوم القيامه ይህንንም መነግራችሁ ለጉራ አይደለም ማለት የሰው ልጆች يوم القيامه አባታችን አደም ዘንድ ይሄዳሉ አባታችን ሆይ አማልደን ይሉታል ምክንያት ያቀርብና እኔ አልችልም መጀመሪያ ለምድር ህዝቦች ወደ ተላከው መልእክተኛ ወደ ኑህ ሂዱ ይላቸዋል ኑህ ምን ያልችልም ይላሉ ወደ ኢብራሂም ወደ ሙሳ ወደ ኢሳ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትደርሳለች እቺ ናት ከሰው ልጆች ሁሉ በላጭ እኔ ነኝ መቼ የውመል ቂያማ ያሉባት ማለት ከዛም አርሽ ስር ሄጄ እደፋለሁ ዛሬ አላቀውም አሉ እንዴት ብዬ ጌታዬን እንደማወድሰው ያን ቀን ልዩ የሆነ ማወደስ አወድሰዋለሁ አሉ ከዛም በኋላ ሙሐመድ ሆይ ልብ በል እሳቸው እንኳን ሄደው አላህ ሆይ በባሪያዎች መሃል ፍረድ አይሉትም ከመሬት ተነስተው ተደፍተው ሱጁድ አድርገው ለምነው እሱን አወድሰው አላህ ምን ይላል ሙሐመድ ሆይ ተነስ ይላቸዋል ጠይቅ ጥያቄህ መልስ ይሰጠዋል ከዚህ በኋላ ነው ምልጃው ራሱ ከምን በኋላ ነው አላህ ከፈቀደ በኋላ ነው ራሳቸው ደግሞ ምን አሉ ለማን እንደሚያማልዱ ሲናገሩ አባ ሁረይራ ጠየቃቸው በርሶ ሸፋዓ እድለኛው ሰው ማን ነው አላቸው እሳቸው ምን አሉ من قال لا اله الا الله خالصا من قلبي ከልቡ ጥርት አድርጎ لا اله الا الله ያለ ሰው ነው ዛሬ ምን ሲባል እንሰማለን ሀገራችን ላይ በትልቁ ሙስባህ እኮ 2000 ጊዜ እኮ لا اله الا الله አልኩ ይላሉ አይደል ሰዎች ይላሉ አይሉ ግን የላ ኢላሃ ኢላላህ መልእክት የሚያፈርስ ምን ይሰራል ጎን ለጎን ማለት ነው የቦረናው ደግዬ እርዱኝ አባብዬ ብሎ 2000ውን አይደለም 20 ዓመት ሙሉ የሰራውን ኢባዳ ገደል ይከተዋል ስለዚህ ለምንድነው ማንጠነቀቀው በሽርክ ጉዳይ ረመዳን ላይ ከምንም በላይ ኹጥባዎቹ ሊሆኑ የሚገባቸው ስለምንድነው ስለ ተውሂድ ሐጅ በደረሰ ቁጥር ሰው እኮ ሁሉ ሰው ሐጅ ይሄዳል ማለት ሐጅን አስቦ እንዳይመስል መካና መዲና የሄደ ሰው ልዩነቱን ያየዋል አብዛኛው ሰው መዲና ነው የሚቀመጠው የት ያለለት በሁለት ረካዓ 100,000 አጅር ይከፈላል የተባለው መካትቶ የት ሲፈረጠጥ ታየዋለህ የመዲናው ያለ ልክ ገና ጅዳ አውሮፕላን ማረፊያ ሲያልፍ ልቡ የት ነው መዲና ነው ምን ፈልጎ የመዲና መስጂድ አጅር ፈልጎ አይደለም ስንቱን ሰው ሲሸማተር ታየዋለህ ሲጨነቅ ልክ የነብዩ ቀብር ጋር ሲደርስ السلام عليك يا نبي الله إننا نشهد أنك بلغت الرسالة ብለን ሰላም እንድንላቸው ብቻ የታዘዝንበት ቦታ ላይ እጃቸውን ለዱዓ ያነሳሉ ለሳቸው ምህረት ሊለምኑ እንዳይመስለን ያላህ መልእክተኛ ሆይ ይሰሙኛል ከአዲስ አበባ መጥቼ ተነሃጃ ይፈርጁኝ ስለዚህ ሐጅ ከመሄዱ በፊት ሰው እኮ እንደ ቀልድ የሚታይ እኮ አይደለም ወንድሞቼ ኑር ሁሴን ቀብር ብለው የሚሄዱትን በሐጅ ሰዓት ብቻ አይደለም መጠንቀቅ መዲና ሲሄዱ ነብዩን ለማምለክ የሚያስቡትንም ሰዎች መጠንቀቅ ነው
ዳዕዋው ሊፋፋም ይገባዋል። ሽርክ እኮ በየቤታችን ነው ያለው። ሁለት ማጨሻ ቤት ውስጥ ታያለ። አንተ አልገባህም። እናቶች ለሽርክ ነው ያንን ያስቀመጡት። አጫጭሱላቸው በሁለቱ ገሌ፣ አንዱ ያብዶዬ ነው አንዱ የኸድር እየተባለ መንዙማ ተነግሯቸዋል ድሮ እንጂ በአንድ ማጨሻ እኮ እጣን ቤት ውስጥ አይጨስም እኮ አልተባለም። ይሄው እዚህ ይሄንም ያክል መስጂድ በአንድ ማጨሻ ነው አይደል ንጹህ አየር እየደረሰው ያለው እጣን። አንዲት ጠባብ ክፍል ውስጥ ሁለት ማጨሻ ያለው ታያለ። ሽርኩ በማጨሻ ደረጃ ወርዶ ማለት ነው። አጫጭሱላቸው በሁለቱ ገሌ፣ አንዱ የአብዶዬ ነው አንዱ የኸድር እየተባለ። እኛ ከዚህ አርስት ግን ተዘናግተናል። አላህ ግን መላከብን ትምርት የሆነን ዘንድ የነብያትን ታሪክ ሁሉ ጠቅሶ ሲያበቃ የአሞራ ታሪክ አእምሮአችን ከሰራ የሁድሁድን ታሪክ አስቀመጠልን። ሁድሁድ ለማን ሰበብ ሆኖ ያላህ ባሪያዎች ለአንዲት ንግስትና ለህዝቦቿ በጠቅላላ ስትሰራ የነበረውን ሽርክ ለሱለይማን ነገረው። ሱለይማን አለይሂ ሰላም ጻፈና ስለ ተውሂድ መልእክት ውሰድና በእጇ ጣልላት አለው። ወስዶ በእጇ ጣልላት የተውሂዱን መልእክት አነበበች። እሷም ህዝቦቿም ወደ ተውሂድ ገቡ። ሰው እንዳይመስልህ ይሄን መልእክት ያደረሰው አሞራ አኺራ ላይ አይጠየቅም። እኛ አኺራ ላይ የምንጠየቀው ሰዎች ከተውሂድ መልእክት ተዘናግተን አሞራ ለፀሐይ የምትሰግደዋን ሴት ማለት ነው ከነ ህዝቦቿ ለሱለይማን አጋልጦ ሱለይማን ተውሂድ ዳዕዋ አድርጎላት ባላህ ፍቃድ ወደ ተውሂድ ገባች። አሞራ ለአንድ ሙሉ ህዝብ ሰበብ ይሆናል። እኛ ለቤተሰቦቻችን ሰበብ መሆን አቅቶናል። እኛው መሃል ነው በየቂምሃው ቂሷ እየተባለ የሽርክ ማዕት የሚነገረው ነው አይደለም። ምድርን የሚያስተዳድሯት እኮ 4 አውታዶች አሉ። ከፈጠረ ያመጣሁት አይደለም። በየቤቱ የሚወሸከተው ይሄ ነው አይደለም። ነጋ ክፈት መሸዝጋ እኮ የሚባል የሰፈሩ ቁጥብ አለ። አናቀው ቁጥቦች እኮ አይታወቁም። መንገድ ላይ ጋሪ የሚገፉ ሊሆኑ ይችላሉ ይላል። አዲስ አበባ ደግሞ ባላ ይዘው ሰው የሚያስደነግጧል። አተ ቆም ሀጃ አለብህ አይደል ሲሉት ሰውየው ይደነግጣል። አወቁብኝ ማለት ነው ይላል። ቆይ ስታስቡት ሰው ሆኖ እዚህ ምድር ላይ ያለ ሀጃ የሚንቀሳቀሳል? ሀጃ ኖሮን ነው አይደል የምንወጣው? ሀጃ አለብህ ይሉታል። ተቆጣጠሩት። በቃ መርሃባ ዱአ አርጉልኝ ብሎ ሰጥቶ ያልፋል። እነሱ ስራ ሳይሰሩ ወደ ዶሮ ተራ የምትሄደውንም ሴት ሀጃ አለብሽ አይደል እያሉ በቃ ማስደንበሪያ ትባላለች። ህዝቡ ግን ዲኑን ቢያቅ ኖሮ አላህ ምን አለ? يسأله من في السماوات والأرض كل يوم هو في شأن ሐታ ሰጫችን ማን ነው? በየቀኑ ስራ ላይ ያለው አላህ ነው። ስለዚህ የዚህ የምልጃ ጉዳይ ራሱ በሽርክ መንዙማ ምን ሆኖ መጥቷል? ሐቢቢ ማን ነው ጥሪው? ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ያ ረሱላህ ሸፋዓ ይሁኑና ብሎ ሸፋዓ ከማን ነው የሚጠየቀው? ከሸፋዓው ባለቤት ካላህ የሚጠየቀው ነጥቆ ለማን ይሰጣል? ለነብዩ ሰለላሁ ዐለይሂ ወሰለም ይሰጣል። ስለዚህ ይሄው ሸፋዓም ለአላህ ብቻ ነው። ያዕለሙ ያውቃል እኮ አላህ ፈጣሪያቸው ነውና የሁላችንም ፈጣሪ ነውና ማ በይነ አይዲሂም ወማ ኸልፈሁም ከበስተፊታቸውና ከበስተኋላቸው ያለውን ሁሉ በጠቅላላ እኮ ያውቃል። ወላ يحيطون بشيء من علمه الا بما شاء አላህ በሻው ነገር ቢሆን እንጂ እኮ ደግሞ ከውቀቱ አያካብቡ። ሁሉን አዋቂ በዝርዝር በጅምላ አላህ ብቻ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስንት ጊዜ ነው ብዙ ነገሮች የተሰወሩባቸው። ሰላት ሲረሱ አያስታውሱትም። ማን ነው የሚያስታውሳቸው? ሱሐባ። የአኢሻ ረዲየላሁ ዐንሃ ሀብል ጠፍቶ ነብይ ከመሆናቸው ጋር የሩቁን ሳያቆሳቸው ምን ሆኗል? ተፈልጎ ነው የተገኘው። የሚገርመው ግን ዛሬ የሸህ ሁሴን ጅብሪል ትንቢት እየተባለ ዛሬ ለሽርክ አይደለ ስልጣን ምናምን ያላቸው ሰዎች ወደፊት የሚያስቀድሙት በየቴሌቪዥኑ የሙስሊሞች ዲን ያን እንደሆነ ተደርጎ ምን ይደረጋል? የሸህ ሁሴን ጅብሪል ጉድ ይቀርባል። ሸህ ሁሴን እኮ የተናገሩት ሁሉ እውነት ነው ይባላል። ውሸት? ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል አልነገሩንም? እኛ ማንን እንመን? ነብዩን እንመን? አላህን እንመን? ወይንስ አፈታሪክ ተናጋሪዎችን እንመን? ያላህ ባሪያዎች ገይብ የሩቁ ሚስጥር ለአላህ ብቻ ነው። አንድ ሁለተኛ የሩቁን ሚስጥር አላህ ከመልእክተኞቹ ለፈለገው መልእክተኛ የፈለጋትን መልእክት ብቻ ያሳውቃል እንጂ ሁሉን አያሳውቅም። ነብዩ ሰለላሁ ዐለይሂ ወሰለም ጠንቋዮች እንዴት እንደሚጠነቁሉ ነግረውናል አልነገሩንም? አህመድ አታኢብ የተባለ ሱዳናዊ ከጥንቆላ ስራ እንዴት እንደተመለሰ ጂኖችን እንዴት እንደመለኩ ሲናገር ብዙ መጥፎ ነገር ከሰሩ በኋላ መጨረሻ የሩቁ ዓለም ዕውቀት እንዲገለጥላችሁ ተባልናል። ራቆታችሁን ጨለማ ክፍል ውስጥ ሆናችሁ ሱረቱል ፋቲሃ ወቁል ያ አዩሃል ካፊሩን ሱረቱል ፋቲሃ ወሱረቱል ኢኽላስ ይሄን አድርጋችሁ ቅሩ ተባልናል። ሰላት ነው ምን ሆነው
ራቆታቸውን ሆነው ሸይጣን ቃለ ሊልኢንሳን ይክፉር ካዲለው አለ የሰው ልጅ ፈለማ ከፈረ የሰው ልጅ በካደ ጊዜ ሸይጣን ምን ይላል ኢኒ በሪኡን እኔ የለሁበትም ኢኒ አኻፉላህ ረብል ዓለሚን የዓለማቱን ጌታ ፈራለሁ እኔ የለሁበትም ነው የሚለው ከዛ በኋላ ጂኖቹን ይመልኳቸዋል ጂን አንዴ ካደለት እንጂ በሱ ገራይብ የሆነ ነገር ያሳያል አሁን ሱፊዮቹ ዘንድ በዩቲዩብ የሚለቀቅ ነገር አለ እገሌ የሚባለውን ወልይ እዩ ተብሎ በቪዲዮ ይለቀቃል ያለ ወንበር አየር ላይ እግሩን እንዲያጣምሮ ቁጭ ብሏል አታዩትም ወይ ይባላል ይሄ ምን ኢማን ይጨምራል ወንድሞቼ አንድ ሰው አየር ላይ በጂን አማካኝነት ተንሳፈፈ ይሄን ከራማ እንለዋለን ከራማ ማለት ፈጅር ሰላት መጥቶ መስገድ ቂርአት መቅራት ዝምድና መቀጠል በሰሜኑ ወልይ የሚባለው አንድ ሰው ምን ሲሆን ነው ትዳሩን ጥሎ ጫካ ጫካ ሲሄድ ነው አይደል ይሄ ሰውዬ አይደለም በአየር ላይ ለምን በጭንቅላቱ ተንከባሎ አይሄድም እኛ ዘንድ ወልይ አይደለም ወልይነት ማለት በአየር ላይ መሄድ ግርግዳ መታከክ አይደለም አላህ ያዘዘውን መፈጸም በአላህ ማመን ነው መስጂድ መጥቶ መገኘት ነው አብዛኛዎቹ ከሰው ተገልለው ጫካ ለጫካ የሚኖሩት ወልይ ይባላል ወደ ሸህ ሁሴንም ስትመጣ እንዴት እንደሆነ ነገሩ ጠንቋዮች እንዴት እንደሚሰሩ ተነግሮናል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ሰይጣናት ይደራረባሉ አሉ ሰማይ ቤት አላህ አንድን ፍርድ ሲፈርድ መላእክቶች በጠቅላላ ፌንት ያደርጋሉ ደንግጠው አላህ Subhanahu Wa Ta'ala ጅብሪልን ይቀሰቅሰዋል እንዲችለው አርጎ መልእክቱን ያስተላልፍለታል ከዛስ ጅብሪል አለይሂ ሰላም ከሰባተኛው ሰማይ ጀምሮ በእያንዳንዱ ሰማይ ጌታችን ምን አለ ሲሉት ጌታችን እውነት ተናገረ እያለ አላህ የፈረደውን ፍርድ ለመላእክቶች ይነግራቸዋል እነዚህ የተነባበሩ ሰይጣናት የመጀመሪያው ሰማይ ላይ ጠጋ ብለው ምን ይሰማሉ ያቺን የተፈረደች የእውነት ፍርድ ይሰማሉ ተስፈንጣሪ ኮከቦች አሉ አይደል ምድራዊቷን ሰማይ ለማስጌጥና ጂኖችን ሸይጣኖችን በሱ በችቦ ለመምታት ነው አላህ ልክ ሲመታ እላይ ያለው ሰይጣን ለማን ያስተላልፋል ከታቹ ላለው ጠንቋዩ ጋር 100 ውሸት ተደብልቆበት ህዝቡ የቷን መሰለህ የሚያየው አንዷ ካላህ የተፈረደችውን ይይዛል አይደል እገሌ ሸህ እኮ የተናገሩት እኮ ከዚህ በፊት ገጥሞላቸዋል እውነት ነው ይላል እኛ ግን በዚህ ልንታለል አይገባም ይሄ ክህደት ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ የነገን አውቃለሁ ባይ ዘንድ ይሄዳሉ የአርባ ሌሊት ሰላቱ ውድቅ ነው ካመነበት አሉ በመሐመድ ላይ በተወረደው ከዷል አሉ እንጠንቀቅ ያላህ ባሪያዎች ወሲዐ ኩርሲዩ ሰማዋቲ ወልአርድ መንበሩ ሰማያትና ምድርን ሰፋ ወላ يعوده حفظهما ጥበቃቸው ደግሞ አያቅተው ለአላህ ምንም የሚከብደው ነገር የለም ኢነላህ አላ ኩሊ ሸይን ቀዲር አላህ ሁሉን ነገር በማድረግ ላይ ቻይ ነው وهو العلي العظيم እርሱ የሁሉ የበላይ ታላቅ ነው ስለዚህ እቺ አንቀጽ ሁሌ ምንቀራት ማዕናዋ ይሄ ነው እንግዲህ ሰፊ ማብራሪያ ይኖረዋል አሁን ወደ አርስታችን ልንመለስ ነው ሱብሃንአላህ ስንል አላህን ከምን ነው የምናጠራው ምክንያቱም አብዛኛውን ሰው ይዘህ ብትጠይቀው ሱብሃንአላህ ማለት ምንድነው ስትለው ያው የሆነ የሚያጅብ ነገር ሲያጋጥመ ሱብሃንአላህ እንላለን ይላል ይሄ ነው እንዴ ትርጉሙ ይሄ አይደለም እኮ ትርጉሙ ከዚህ የዘለለ ትርጉም አለው ሌላው ደግሞ ይመጣና መስጂድ የሚመላለሰው ወንድምን የሚል መልስ ይሰጣል ሱብሃንአላህ ማለት ጥራቻ ይገባው ማለት ነው ይላል አላህ ከምን ጥራቻ ይገባው ናም ጥራቻ ይገባው ነው አይደል ከምን ጥራቻ ይገባው አንደኛ ሱብሃን ረቢከ ረቢል ኢዘቲ አማ የሲፉን ለሱ ጎዶሎ ባህሪን ያስቀምጡለታል ለምሳሌ ይሁዳና ነሷራ ልክ እኛ እንደምናምነው ምን ይላሉ አው ፈጣሪ 7 ሰማይን 7 ምድርን በውስጡ ያለው በ6 ቀን ፈጠረ ይላሉ እዚህ ድረስ ከኛ ጋር ይመጣሉ ከዛ ምን ይላሉ ሰባተኛው ቀን ላይ ደከመውና በጀርባው አረፈ ቅዳሜ የምናርፈውኛ ለዚህ ነው ይላሉ ይሁዳዎቹ ነሷራዎቹ ደግሞ ምን ይላሉ እኛ እሁድ የምናርፈው ለዚህ ነው ይላሉ እኛ ምን እንላለን ሱብሃን ረቢከ ጥራቻ ይገባው ለጌታችን ምን ያለ ولقد خلقنا السماوات والأرض وما بينهما في 6 أيام وما مسنا من لغوب ولقد خلقنا السماوات والأرض سماياتنا مدرم برقط فدرناچو وما بينهما بوسطاچو ያለውንም في 6 أيام በ6 ቀን وما مسنا من لغوب ድካም የምትባልም አላገኘችንም አለ አላህ ስለዚህኛ ጥራቻ ይገባው ስንል አንደኛ ከምንድነው ጥራቻ ይገባው ምንለው ለሱ ከሚያስቀምጡለት ጎዶሎ ባህሪዎች ጌታችን ድካም ይባል ያገኘው ኢዳ ቀዷ አምረን አንድን ነገር የፈለገ ጊዜ የወሰነ ጊዜ
أن يقول له يلوان كن هون يلوان فيكون يهونا أراتنت بولتنينت ከምንድነው ጌታችንን ጥራቻ ይገባህ ምን ነው አሁንም ሙኻሊፎች ጋር ነው የምንሄደው አልይሁድ ወነሷራ ወልቁፋሩ ቁረይሽ እነዚህ ሶስቱ ለአላህ ምንን አስቀመጡለት ይሁዳዎቹ ዑዘይር ያላህ ልጅ ነው አሉ ነሷራዎቹ ኢሳ ያላህ ልጅ ነው አሉ የመካ ሙሽሪኮች ደግሞ መጡና ምን አሉ መላእክቶች ያላህ ሴት ልጆች ናቸው አሉ አሁን እያንዳንዱ የተናገሩትን እያነሳን ከዛ ደግሞ መልስ እንሰጣለን ባላህ ፍቃድ አላህ ምን አለ አላሁ ወለዳ እነሱ እኮ አሉ ከቅጥፈታቸው ማለት ነው ለአላህ ልጅ አለው አላህ ልጅ ይዟል አሉ ሱብሃንህ ጥራቻ ይገባው አለ ስለዚህ ሱብሃንአላህ ስንል ምንን ሁሉ እናስበው የመጀመሪያውን ማሳለፍን ይሄው አሁን ደግሞ ለአላህ ልጅ አለው ከሚሉት ወንድም ልጆች ይሁን ሴት ልጆች አለው ለሱ ሚስት አለው ከሚሉት ከዚህ ሁሉ እኛ ምን እናረጋዋለን እናጠራዋለን ራሱ ምን ስላለ ሱብሃንህ ጥራቻ ይገባው በለሁ ለሱ እኮ ነው ይልቁንስ ማፊ السماوات والارض በሰማያትን በምድር ያለው በጠቅላላ ኩሉ ለሁ ቃኒቱን ለሱ እኮ ሁሉም ታዛዦች ናቸው አለ ቀጠለና አላህ ምን አለ قالوا اتخذ الله ولدا سبحانه هو الغني له ما في السماوات وما في الأرض إن عندكم من سلطان بهذا أتقولون على الله ما لا تعلمون قالوا اتخذ الله ولدا الله لجازة ولد قالوا هو الغني السو يتبقى ነው እኛ ልጅ ምን ወልደው ደካማዎች ስለሆነ ነው አይደል እሱ ግን ገንይ ነው ከማንም ምንም አይፈልግም ረሱል ሰለላሁ ዐለይሂ ወሰለም ስለ አላህ ሲነግሩን ምን አሉ የየመን ሰዎች መጡ እሳቸው ዘንድ اقبلوا البشرى بسراتن تقبلوا አሏቸው ተቀበለናል አሉ ጂና መተናልኮ እርሶ ዘንድ ሊነተፈቀህ في الدين ዲንን ለመገንዘብ ነው እርሶ ዘንድ የመጣ ነው አሏቸው ከዛ ጥያቄ ሊጠይቁ ነው ጥያቄ በመጠየቅ ነው ዲንን መገንዘብ የሚቻለው ምን ብለው ጠየቁ ይህ ሁሉ ነገር እንዴት ጀመረ ብለው ጠየቁ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ መጀመሪያ አላህ ነበር አሉ ከዛ ከሱ ውጭ ያለውን ሁሉ ፈጠራ ስለዚህ ፈጣሪ እንጂ ወላጅም አይደለም ይሄ ሁሉ ሁሉ በድሮ ኪታብም ላይ ይሄን ነገር አልተገኘም ነበርኮ ላኪን አህለል ኪታብ بدلوا كتاب الله ያላህን ኪታብ ለወጡ ምን አደረጉ يكتبون الكتاب بايديهم በእጆቻቸው መጽሐፍን ይጽፋሉ ثم يقولون ከዛም ይላሉ هذا من عند الله ይህ እኮ ከአላህ የመጣ መልእክት ነው ይያሉ ተውራትን ኢንጂልን ንጹሁን መጽሐፍ በረዙት የኛንስ መጽሐፍ አላህ ቃል ገብቶለታል إنا نحن نزلنا الذكر وإنا له لحافظون እኛንን ቁርአንን ያወረድነው እኛው እንጠብቀዋለን አለ هو الغني እሱ እኮ የተብቃቃ ነው له ما في السماوات وما في الأرض በሰማያትም በምድርም ያለው በጠቅላላ እኮ ለእርሱ ብቻ ነው አይን عندكم من سلطان بهذا ይህ በምትናገሩት ነገር ማስረጃ አላችሁን አላህ ወለደ ስትሉ አተቁሉነ ትናገራላችሁን አለላሂ ማ ላ ተዓለሙን ስለ አላህ ማታውቁትን ትናገራላችሁን አላቸው በመቀጠል ወየጅዐሉነ ሊላሂ البنات سبحانه ለአላህ እኮ ሴት ልጆችን አደረጉለት ማን መላእክቶችን ጥራቻ ይገባው ሱብሃንه ወለሁም ማ ይሽተሁን ለነርሱ የሚፈልጉትን ወንዶች ደግሞ ያደርጋሉ እንደሚታወቀው የመካ ሙሽሪኮች ሴት መውለድ ለነሱ እንደ ውርደት ነው የሚቆጥሩት hatta የወለዷትን ሴት ምን እስኪያደርጉ ድረስ ከነ ህይወቷ እስኪቀብሩ ድረስ በዚህም ዘመን በህይወት ዘመን ባይቀብሩም የዛ በሽታ ማይለቃቸው ሰዎች አሉ ሴት ልጅ ሲወልዱ ሚደነግጡ ሰውም ሲያባሽራቸው ሴት ወለድኩ ሲሉ ሲያለቃቀሱ ምን ይላቸዋል ሴት ልጅ ሲሳይናት አይዞ ይሉታል በገንዘብ ሲሸውዱት አላህ የሴት ልጅ መወለድ ምን ሲል ጠራው ለሁም ቢልኡንሳ አንዳችሁ በሴት ልጅ ሲበሰር አለ አላህ ብስራት ብሎ ነው የጠራው ዋናው ሙስሊም የሆነ ጤነኛ ልጅ አላህ ለሰጠው ያመሰግናል እንጂ የሰው ልጅ ሴት ወለድኩ ብሎ ፊቱን ሊያጠቁር አይገባው አንድ ቂሷ ልንገራችሁ ሼክ አብዱልረዛቅ አልበድር ሐፊዘሁላህ የአብዱል ሙህሲን አልአባድ ልጅ ማለት ነው ራሳቸው ሸህ ናቸው አላህ እንዲህ አይነት ዝርያ ይስጠን አባትም ዓሊም ልጅም ዓሊም ማለት ነው የቅርብ ሰው ነገረኝ አሉ አንድ ሰው 5 ሴት ልጅ በተከታታይ ወለደ አሉ ሚስቱን ሄዶ አስጠነቀቃት አሉ ከዚህ በኋላ ሴት ልጅ በወልድ ፈታሻለሁ አላት አሉ 6ኛም ሲወለድ ሴት ሆና አሉ
ከዛ የመጨረሻ ማስጠንቀቂያ ሰጥቻለሁ አላሉ። አረገዘች። እሷ ጨንቋታል። አስለን ሴት ወንድ ቆይ እቺ ልጨርስና ልምጣበት። ይሄ ወሳኝ አርዕስት ነው መነሳት ያለበት። መናማየ ሰውየው ለሃ ሰብአቱ አብዋብ ጀሃነም ስንት በር አላት? 7 በር አላት። ወደ ጀሃነም በር ተወሰድኩ አለ። የመጀመሪያው የጀሃነም በር ሲከፈት አለ አንዷ ሴት ልጄ በእጇ ትመልሳለች አለ። አሁንም ወደ ሁለተኛው ጀሃነም በር ተወሰድኩ አለ። በሩ ሲከፈት ሁለተኛዋ ሴት ልጄ ትመልሳለች አለ። እስከ 6ኛው ድረስ 7ኛው ቀረው። ባነንኩ አለ ደንግጬ። እጄን አንስቼ አላህ ወይ ሴት አድርግልኝ አለ ሰውየው። ልብ በል። ስለዚህ እኛ ልጆቻችንን በስነ ስርዓት ስለማሳደግ እንውሰደው እንጂ ማለት ነው። ከዛ ውጪ የዚህ የጃሂልያ ባህሪ ተጠናውቶን ማለት ነው ሴት ሲወለድ መከፋት፣ አፍንጫ መንፋት ዋጋ የለውም። በዚህ ዘመን እንዲያውም ስንት ብኩን የሆነ ወንድ አለ የለም? አባቱ ላይ የሚያፋጥጥ ሰላቱን ማይሰግድ አለ የለም? እንተቤ ሌላ መነሳት ያለበት ነጥብ ወንዶች ምን እስኪሆኑ ድረስ ተሸውደዋል። በሴክስ እኮ ደካማ ስለሆንክ ነው ሴት የምትወልደው አይደለም፣ በፍጹም አይደለም። ከሴክስ ችሎታ ጋር የሚያገናኘው ነገር የለም ነው። ይሄም ያስቅ አይደለም። ሰዎች በዚህ የተነሳ መፋቂያ ሻጭ ሁሉ እያሽከረከራቸው ስለሆነ ነው። ጠጋ ይልና አባው የሱዳኑ መፋቂያ ትፈልጋለህ ምናምን ይለዋል። ስንት ብር ነው ይላል። የሱዳን የቻግኒ የሚባል የለም። ንጽህናህን ጠብቅ። አላህ ምን አለ? ለፈለገው ሴት ይሰጣል፣ ለፈለገው ወንድ ይሰጣል፣ ለፈለገው መሃን ያደርጋል። ወላሂ የኛ ጉድ እኮ ተነግሮ አያልቅ። የሆነ እጽዋት ላይ ዳይመንድ አለ ቢባል ሰው ያን እጽዋት ከስር እኮ እየገነደሰ የሚሸጥ ነው። ሰሞኑን ኤሊ እየተሸጠች አይደል? ምንም አታውቀው ኤሊ። ህዝባችን እዚህ ደረጃ ወድቋል። አንተ ደካማ ስለሆንክ ነው። ደካማ በመሆን ጎበዝ በመሆን አይደለም። አላህ የሰጠህን ተቀበል። ስለዚህ ተመልከት የመካ ሙሽሪኮችን ግን አላህ ሲወቅሳቸው ወጀአሉና ሊላሂል በናት ለሱ ሴት ልጆችን አደረጉለት። ማን? መላእክቶች ያላህ ሴት ልጆች ናቸው አሉ። እነሱ እኮ ሴት አይፈልጉም። ሱብሃነሁ ጠራቻ ይገባው። ወለሁም ማ የሽተሁን ለራሳቸው ግን ወንድን ይመርጣሉና አለ። ልብ በልልኝ አላህ ባሪያ። ወቃሉ اتخذ الرحمن ولدا الرحمن ከመላእክት እኮ ልጅን ያዛሉ። ሱብሃነሁ ጠራቻ ይገባው። በልዒባዱን ሙክረሙን ይልቁንስ ለሱ የተከበሩ ባሪያዎቹ ናቸው። አላህ በለል ኪታቢ እናንተ የመጽሐፉ ሰዎች ሆይ ላ ተግሉ ፊ ዲኒኩም በሃይማኖታችሁ ላይ ድንበር አትለፉ። ወላ ተቁሉ ዐላ ላሂ ኢላ አልሐቅ በአላህም ላይ እውነትን እንጂ ሌላን ነገር አትናገሩ። ኢነማ አልመሲሑ ዒሳ ብኑ መርየም ዒሳ የመርየም ልጅ እኮ ረሱሉላሂ ወከሊመቱሁ አልቃሃ ኢላ መርየም ወሩሁም ሚንህ የአላህ መልእክተኛና ወደ መርየም የጣላት የሁን ቃሉ ከርሱ የሆነ መንፈስ ብቻ ነው። ፈአሚኑ ቢላሂ ወረሱሊህ በአላህና በመልእክተኞቹም እመኑ። ወላ ተቁሉ ተላታ ሶስት ነውም አትበሉ ስላሴ የሚሉት ማለት ነው። እንተሁ ተከልከሉ ኸይረን ለኩም ይህ እኮ ለእናንተ በላጫችሁ ነው፣ ብትጠነቀቁ ይሻላችኋል። ኢነማ አላሁ ኢላሁን ዋሂድ አላህ እኮ ማለት አንድ አምላካችሁ ነው። ሱብሃነሁ ጠራቻ ይገባው። አንየኩነ ለሁ ወለድ ለሱ ልጅን ከመያዝ ጠራቻ ይገባው። ለሁ ማ ፊ ሰማዋቲ ወማ ፊል አርድ በሰማያትም በምድርም ያለው በጠቅላላ እኮ የሱ ነው። ወከፋ ቢላሂ ወኪላ መመኪያነትም ባላህ በቃ። አሁን ይህንን ሁሉ መልስ ጠቅልለን ስንሰጥ ጂኖች እንደሚታወቀው ይህ ሸሪዓ የወረደው ሊተቀለይን ለነዚህ ለሁለቱ ከባባድ አካላት ነው፣ ለሰው ልጅና ለጂን። ጂኖቹ ቁርአን በነብዩ ሰለላሁ ዐለይሂ ወሰለም ላይ ሲወርድ ከፊሎቹ አመኑ። በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም ለህዝቦች አሳውቅ፣ ምክንያቱም የጂኖች ዓለም እኛ ማናየው ስለሆነ። ኡሂየ ኢለየ አነሁ እስተመዐ ነፈሩ ሚነል ጂን ፈቃሉ ኢና ሰሚዕና ቁርአንን አጀባ። ሙሐመድ ሆይ በል እነሆ ከጂን የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን አሉ። ማለት ወደ እኔ ተወረደ። የህዲ ኢለ ሩሽድ ቁርአን ደግሞ ወደ ቀጥተኛው መንገድ እኮ ይመራል። ፈአመና ቢሂ አምነንበታል አሉ። ወለን ኑሽሪከ ቢረቢና አሐዳ በጌታችንም ላይ አንድንም አካል አናጋራም አሉ። ወአነሁ ተዓላ ጀዱ ረቢና መተኸዘ ሷሒበተን ወላ ወለዳ እነሆ የጌታችን ክብር ላቀ ሚስትም ልጅም አልያዘም። ይሄ መልስ ነው እስካሁን ላሳለፍ ነው። ስለዚህ ስንት አየን? ሱብሃንአላህ የምንልበት ሁለት ነገር አየን። ሶስተኛው ኡሉሂያን በተመለከተ አምልኮን በተመለከተ ሙሽሪኮች የሚሰሩትን ስራ አላህ ሱብሃን እያለ ጠራቻ ለሱ እንደሚገባው ይሄ ሁሉ የመሐይማን ስራ መሆኑን አስቀመጠልን ማለት ነው።
አላህ ምን አለ ሊላሂ ሹረካ አልጂነ ወኸለቀሁም ለአላህ እኮ ሸሪካ አደረጉለት ከማን ከጂኖች ወኸለቀሁም ነገር ግን እሱ ነው የፈጠራቸው ይሄ የጂን አምልኮ አገራችን ላይ በሰፊው ተስፋፍቷል ስሙ ግን ይቀያየራል ሩሃንያ ይባላል ሰው አይገባው ዓለሞቼ የእናት ያባቴ አምላክ አውሊያው ብዙ አይነት ባህሪ ያላቸው ሰርግ ቤት ላይ በሰላም ተኳኩላ የሄደችው ሴት የሆነ ነገር ከበሮ ድልቅ ሲደረግ ዋይ ብላ ትጮህና ታጓራለች ጂንም ተንኮለኛ ነው በዛ ሰዓት በግ እንደማይታረድለት ገብቶት ምስህ ምንድነው ይሉታል ደስታ ከረሜላ ግዙልኝ ይላል በ10 ሳንቲም ደስታ ከረሜላ ሽርክ ያሰራቸዋል እኮ የሚያስቅ አይደለም እኛው ማህበረሰብ ውስጥ ያለ ማለት ጂን አምልኮ አመት እየተጠበቀ እሽት ይባላል የእሽት ዶሮ አትበላም ዶሮይቱ ሰውየው ቁጭ ይላል ጂኑ በምን መልክ ነው የሚሷረፈው ከላይ እስከ ታች ትታሰርና ዶሮዋ ሰውየው ከጸጉሩ ጀምሮ አንገቱ ደረቱ ብብቱ ታፋው ማሳጅ ተደርጎ በዶሮ ይለቀቃል የእሽት ዶሮ ይሏታል በመባቻ መልሰን እንገናኝ በሌላ ዶሮ ይባላል ሚያዚያ ግንቦት ሰኔ ጉድ የሚታይባቸው ወሮች ናቸው በዚህ በወሎ መወከል እየተባለ ነብዩ ሰለላሁ ዐለይሂ ወሰለም ስታርዱ አታሰቃዩ ብለዋል አይደል አማራ ቲቪ ላይ ቀረበ ቃልቻ ተብየው እንዴት አድርጎ እንደሚያደማ በቪዲዮ እየታየ ቁምጥ አይደረግም ማለት ነብዩ ሰለላሁ ዐለይሂ ወሰለም ቁምጥ አርጉት ይያሉ ማለት ሚሷረፍለት ሰውዬ በር ላይ ሆኖ በመጋረጃ እንዲቆሙ ያያላል 3 ጉርጓድ ይማሳል አለ ከዛ በኋላ ግዝግዝ ሲደረግ ደሙ ተለለል ይያለ ቢላዋው ላይ ሲወጣ ሰውየው እዛ ሆኖ ይረካላል ሹፍ እኮ ነው ጀሃነም የሚያስገባው ወንድሞቼ ረመዳን ከገጠመባቸው ደግሞ ምን ያረጋሉ ያው ረመዳን ጥቅም የለውም ለነዚህ ሰዎች 3 ቀን ረመዳን ያፈጥራሉ ለምን ሲባል የመወከሉን ዶሮ በቀን ነው ብሉ የሚባሉት ብቻውን ነው ደግሞ ያሚደማለት ሰውዬ የሚበላው ያለንበትን እዩት እስቲ ወንድሞቼ እውነት ተውሂድ እንደዚህ የሆነ ከለታት አንድ ቀን የሆነች መስጂድ ላይ ብቻ ነው ካገሪቱ እንደዚህ ከተውሂድ ውጭ አያውቁም መባል ያለበት ህዝቡ በየቦታው ስለ ሽንት ነጃሳነት ለይለን ወነሃረን ከልጅነቱ ጀምሮ ተነግሮታል አልተነገረው ዘናጭ የምትለው ፍሪዝ አድራጊ ሽንቱን ሲሸና ሱሪውን ያጥፋል ሱሪውን እየጎተተ የሚሄደው ሽንቱን ሲሸና ሱሪውን ይሰበስባል ለምን ከልጅነቱ ሽንት ማንጠባጠብ ቀብር ውስጥ እንደሚያስቀጣ ስለተነገረው ከዛስ እግሩን ይበለቀጣታል ምን እንዳትሆን እንዳትረጨው ይሸናና ሰው ያየኛል አያየኝም የለም ቀብሩን ይፈራታል በሶፍት መሃል አስፋልት ላይ እጁን ከቶ ሱሪ ውስጥ ያዳርቃል ጥንቃቄውን አያችሁልኝ ሽርክ ሲሆን እግሩን አጣምሮ አይደለም ሊጠነቀቀው እጣኑን አጭሱት ይያለ የሽርኩን ቂሷ እንደዚህ ነው አይደለም ሀገራችን ላይ ያለው ሰዎች መካሪዎቻቸው ተርቢያ አድራጊዎቻቸው ይወስኑታል ተውሂድ አገራችንን ስትመለከቷት 2 ጊዜ ሂጅራ የተደረገባት አገር ብትሆንም በጣም ነውረኛ አገር ናት ከተውሂድ አኳያ ስትታይ አንድ መስጂድ ላይ እንዲመሰባሰባችን ናትዩ ሽርክ የሚሰራበት ቦታ ላይ 7 ግመል ይባላል 7 ስንት ግመል 100 ፍየል ዶሮንም አትቁጠረው 25 በሬ ሁሉ ታርዷል ማለት ይሄን ሁሉ ለሽርክ ሄደ ሰው የሚያስተናግድ ብቃት አለ ማለት ነው ይሄ ሁሉ ሰው ነው ወደ ሽርክ እየተነዳ ያለው የገሌ መውሊድ የገሌ መውሊድ የገሌ መውሊድ እየተባለ ሸሁ በቆመበት ሰዎች ሁሉ ለሱ እግሩ ስር ሱጁድ የሚያደርጉበት ማለት ነው አንድ ምሳሌ ላንሳላችሁ አገራችን ላይ አውሮፕላን ከ3 ወር በፊት ወደቀ አልወደቀም ስለሱ ያልተነጋገረ አለ ስለሱ ያላወራ አለ ከኛ አገር ሚዲያዎች አልፈው ቢቢሲ በለው ፎክስ ኒውስ በለው ሲኤንኤን በለው የዓለም ሚዲያ ሁሉ ዘገበው ስንት ሰው ሞቶ በለኛ ከ150 እስከ 180 የሚሆኑ ከምን ላይ ከአውሮፕላን ላይ ወድቀው አላህ ግን ሽርክን አስመልክቶ ምን አለ ወመን ይሽሪክ ቢላህ አለ በአላህ ላይ የሚያጋራ ሰው ፈከአነማ ኸረ ሚን السماء ከሰማይ ላይ እንደሚከሰከስ ነው አለ አውሮፕላን ከአዲስ አበባ ወደ ባህር ዳር ስትሄዱ ስንት ይባላል ምን ጓዘው በ20 ሺህ ጫማ ነው አይደል የሚባለው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ በእያንዳንዱ ሰማይ መሃል ያለው ርቀት አሉ 500 ዓመት ያስጉዛል አሉ አንድ ሰው 500 ዓመት ከሚያስጉዝ ጉዞ ሲከሰከስ ምን ይሆናል ብላችሁ ትገምታላችሁ እንደው ጨርቁስ ይገኛል ስጋው ይገኛል አላህ ምን አለ አው ተخطفه الطير ወይንም አሞራ እንደምትቦጫጭቀው ነው አው تحوي به الريح في مكان سحيق ወይንም ንፋስ ሩቆ ወደሆነ ቦታ እንደምትጥለው ነው አለ ይሄ ሁሉ ምሳሌ እየተነገረ ስለ ሽርክ ሲሆን እንደው ግን አይበቃም ይሄ ሽርክ አሁን እኛ ውስጥ ሽርክ ያለበት አለ ወይ ይባላል የሽርክ ጉዳይ ሲደጋገም እንደው ሽርክ እኮ ገጠር ነው ያለው የገጠር ሰዎች ናቸው ይባላል ዘንድሮ ግን ሽርክ ያለው የት ነው መሃል ከተማ ላይ ሆኗል ተውሂድን ባላወቅነው ቁጥር ሽርኩ እኛ ላይ ይሆናል
ስለዚህ የሽርክን ጉዳይ እስቲ በዚህ ነው የአውሮፕላኑ እንዳስደነገጠን የሽርኩ ደግሞ ከዛ በላይ ያስደንግጣል 150 ሰው አይደለም አገሪቱ ላይ በሽርክ የተያዘው በሽርክ ቫይረስ የተያዘው አገሪቱ ላይ በሚሊዮን የሚቆጠር ነው እኛ የት ነው ያለነው ወንድሞቼ ምንስ እየሰራን ነው ይሄ ብቻ ነው ወየኛ ሐላፍትና እውነት በዚህ መንገድ ይህ ኡማ ነስር ያገኛል ሁሉም ሰው ዛሬ ሚስማማውም ጀማዓ ማይስማማውም ጀማዓ ምን ይላል ሁሉም ላኢላሃ ኢላላህ ብያለው ሚል በጠቅላላ ይህ ኡማ እንዴት ነው ከገባበት መከራ የሚወጣው ይያለ ሁሉ ቦታ ይነገራል አይነገርም ወንድሞች ሁሉም ጀማዓ ሙስሊሞች ላይ ዓለም ላይ የሚደርሰው ይወራል ማንንም አይክድም እሺ መፍትሄውን እንዴት እናምጣ ሲባል ሁሉም ይለያያል የሱና ባልተቤቶች አላህ መፍትሄውንም ቁርአን ላይ ያስቀምጦልናል ሲሉ የስሜት ተከታዮች አይ እኛ እንደሚመስለን በዚህ መንገድ ነው መጓዝ ያለብን ብለው ይሄው እስከ ዛሬ ከገቡበት መከራ መውጣት አልቻለም አላህ ምን አለ ብዙ ምሩቅ አልሄደላችሁ 10 ሰከንድ ማትሞላ ማንቀጿ ኢን ተንሱሩላህ ينصركم ኢን ሸርጥና ተንሱሩላህ ያላህን ህግጋት በመከተል አላህን ብትረዱት ينصركمullah አላህ ይረዳችኋል ዛሬ አገር ተቀምጦ ሙሳፊር ብቻ ነው አይደል ሰላት እንዲጨፈልቅ የተፈቀደለት ዙሁርን ከአሱር ጋር መግሪብን ከኢሻ ጋር አገር ተቀምጦ ቅዳሜ ቀን እግር ኳስ አለ ሲባል መግሪብ ላይ መግሪብና ኢሻን ቁጭ ብሎ ለኳስ ያሳልፍና ከኢሻ በኋላ ተነስቶ ጣል አርጎ ተነስቶ ይሄዳል ሰላት ኢነ ሰላተ كانت على المؤمنين كتابا موقوتا በአማኞች ላይ በሰዓት የተደነገገች አምልኮ ናት አይደለችም ስለዚህ የት ነው ያለነው ሶሻል ሚዲያ ላይ ግን እጁን ደም በተነከረ እጅ ያወጣና የሶሪያ ጉዳይ ያስለቀሰኝ ይላል ወላሂ የሶሪያም ይሁን ሙስሊሞች ዓለም ላይ በሚደርስባቸው ያስለቀሰው ሰው ፈጅር አወል ሰፍ ይገኛል መስጂድ ይገኛል ቁርስ ቀርቦለት ፀሐይ ከወጣ በኋላ እድሜ ልኩ የሚሰግደው ሰውዬ የአቂዳን ጉዳይ አቂዳውን ምን ያፈርሳል የሚለውን ጠንቅቆ የማያውቀው ሰውዬ የዲን ጉዳይ ያሳስበኝ ይላል መጀመሪያ እኮ የነፍስ ጉዳይ ነው የሚያሳስበው ዲኑ ሁሉ ጊዜ በላይ ነው የበታች ከሆነም እኛ ነው የምንሆነው አላህ ምን አለ هو الذي ارسل رسوله بالهدى ያ አላህ ማለት መልእክተኛውን በቀጥተኛው መንገድ የላከ ነው ወዲን الحق በእውነተኛው ሃይማኖት የላከ ነው ሊዩዝሂረሁ የበላይ ሊያረጋው አለ ዲን ኩሊ በሁሉም ሃይማኖቶች ላይ የበላይ ሊያረጋው እሳቸው ከተላኩባት ቀን ጀምሮ እስከ የውመል ቂያማ እስልምና የበላይ ነው ተከታዮቹ ግን የሆነ ጊዜ የበላይ ይሆናሉ መቼ ቁርአንና ሐዲስን የያዙ ጊዜ የሆነ ጊዜ የበታች ይሆናሉ መቼ ቁርአንና ሐዲስን የተው ጊዜ ስለዚህ ዲናችንን እንያዝ ስለዚህ በአምልኮ ጉዳይ ወጃሉ ሊላሂ ሹረካ አልጂን ጂኖችን ለአላህ ሸሪክ አድርገው ያዙ ወخلقهم ነገር ግን ጂኖቹን ራሱ የፈጠራቸው አላህ ነው ሀገራችን ላይ ሰይፉ ጨንገሬ አዳል ሞቴ ወሰንጋሎ ራሂሎ ሻሺት እንዳለ ተዘርዝረዋል እነዚህ የሚመለኩት ከአላህ ውጭ ጂኖች ማለት ነው የሚገርመው አንበሶ የሚባለው ምን ይሉታል ጌታው ሹፍ የጂን እኮ ጌታ የለም ሸህ የጂን ሸህ የለም አንበሶ ይሉታል ከዛ ምን ይሉታል አንበሶ ባንተ ማን ደርሶ ይሉታል ይሄን አማራ ክልል ላይ ሰምተናል ታዲያ አማራ ክልል ዱዓቶች የታላችሁ ትልቁ የሚያሰጋኝ ነገር ዳዕዋ ለአራትና ለአምስት እድሜያቸው ለሸመገሉ ለሸበቱ ሰዎች ተጥሎ ከስር ተተኪ ከሌለ ዲን ይጠፋል አባት እኮ ለልጁ ሀብት ያወርሳል ዲን ካልተወረሰ ተተኪ ከሌለ ይሄ ዲንን መግደል ነው አይደለም መቅራት ብቻው ምን ጥቅም አለው ልታቀራበት ካልቻለ ቁጭ ብለህ አቀራ መታቃት በአንተ ሰበብ ሰው ሂዳያ ያገኝ ይሆናል እንተቢሁ በተለይ ወጣቶች አላህን ፍሩ በማይረባ ነገር ጊዜያችሁን ከማሳለፍ ቁጭ ብላችሁ ዲኑን የምትማሩ ለሰዎች ለሂዳያ ሰበብ ትሆናላችሁ ሰዎችን ማስተማር በየሰፈራችን ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ኸይሩኩም ከናንተ ውስጥ በላጩ من تعلم القرآن ቁርአንን የተማረ ነው ወአለመ ከዛም ያስተማረው ነው አሉ ሼህ ፈውዛን ሐፊዘሁላህ ምን ይላሉ ደሞ እሳቸው የበኒ እስራኤልን ሴት ታሪክ አንስተው ያቺ ሴት ለውሻ ውሃ በማጠጣቷ ምክንያት በጫማዋ ጨልፋ ከጉርጓድ ውስጥ ውሃ ጠጥታ ጀነት ገባች አይደል ለውሻ ውሃ ጠጥታ ጀነት ከገባች አሉ ተውሂድን የሚያጠጣ ሰው ምን ያህል ነው አጅሩ አሉ ታስታውሳላችሁ ሻሰንን ቀድቼ ስለ አዴት ላይ ስለሚመለከው ውሻ ለቀቁት አይደል በኢንተርኔት ከየት ተደወለላቸው ጅጅጋ ከሚባል አገር ከሶማሌ ክልል ለካ ሀገራችን ይሄ ሁሉ ጉድ አለባት ለምን ጉዳችንን እንደብቃለን ጉዳችንን እናውጣውና ወደ ቁም ነገሩ ወደ እውነተኛው ስራ ነብያት ወደ ተላኩበት ስራ እንግባ ለውሻ በአመት አንዴ የሚታረድበት አገር ተቀምጠን እኛ ሀገራችንን ዘርግተናል
ነብዩ ሰለላሁ ዐለይሂ ወሰለም ግን አይደለም እዛው ሀገራቸው ላይ እሳቸው መዲና ተቀምጠው የመን ላይ የምትመለከዋ የሴት ቀብር አሳስቧቸው ማን ነው ከዚች ሴት ቀብር የሚገላግለኝ አሉ። አሊ ኢብኑ አቢ ጣሊብ ከሌሎች ሷሃባዎች ጋር ሄዶ ከስር ከመሰረቱ ገነዳድሶ ጣለላቸው። እኛ ሽርክን መገንደስ ሲጠበቅብን እኛ ተለሳልሰል ቆመናል። የባጢል ሰዎች ግን ሽርካቸውን በቴሌቪዥን ነው አይደለም እያቀረቡ ያሉት። እንተቢሁ ኢባደላህ ከስራ ሁሉ በላጭ ወደ አላህ መንገድ መጣራት ነው። وخرقوا له بنين وبنات بغير علم سبحانه وتعالى አማ የሲፉን ለአላህም አጋንንትን የፈጠራቸው ሲሆን ተጋሪዎች አደረጉ። ወንዶች ልጆችንና ሴቶች ልጆችንም ያለ ዕውቀት ለእርሱ ቀጠፉ አስጠጉለት። አላህ ጥራት የተገባው ከሚሉት ሁሉ የላቀ ነው። አላህ ቀጠለና ምን አለ? ወየውመ يحشرهم جميعا አላህ ሁሉም በሚሰበስባቸው ቀን ثم يقول للملائكة ለመላእክቶችም በሚላቸው ጊዜ እዚህም ጋር ወቅፋ እናደርግ። መላእክቶች ለምን ይጠየቃሉ? ምንን አስመልክቶ ያው አሃኡላኢ ኢያኩም ካኑ ያዕቡዱን እነዚህ ሰዎች እናንተን ነበር ሲያመልኩ የነበረውን ተብለው መላእክቶች ይጠየቃሉ። አንድ ጂን አምላኪ የሆነ ሰው ጋር አወራሁኝ እስከ ጥግ ድረስ አውሊያ እያላችሁ የምታመልኩት ማንን ነው አልኩት። አውሊያ የምንላቸው መላእክቶቹን ነው አሉ። አይታል እርድ የሚያርዱበትን ቀን ሰኔ ሚካኤል ይሉሃል። ነሷራዎቹ ቀናትን ለመላእክቶች ከፋፍለዋል አልከፋፈሉ? ዛር አምላኪ ነው። እርድ የሚያርደው በምን ቀን ነው? በምን ቀን ነው? በምን ቀን ነው ወንድሞቼ ንገሩኝ። እነዚህን ቀናት ጠብቆ ሰኔ ሚካኤል ምናምን ምናምን እያለ በመላእክቶቹ ስም የተነሰበውን ቀን ያን እየጠበቀ ያርዳል። እነዚህ በዚህ በሽርካቸው በጂን አምልኮ በዛር አምልኮ ጠልቀው የገቡት ስትጠይቃቸው አውሊያዎቹ እኮ መላእክቶች ናቸው ይልሃል። ይሄው አላህ ይሄን አስመልክቶ ምን አለ? ወየውመ يحشرهم جميعا ሁሉም በሚሰበስባቸው ቀን ثم يقول للملائكة ለመላእክቶችም በሚላቸው ጊዜ አሃኡላኢ ኢያኩም ካኑ ያዕቡዱን እነዚህ እናንተን ነበር የሚያመልኩትን ሲባሉ ምን ይላሉ? ቃሉ ሱብሓነከ ጥራቻ ይገባህ ይላሉ። አንተ ወልዩና ሚን ዱንህም አንተ እኮ ነህ ከነሱ ውጭ ረዳታችን። በል ካኑ ያዕቡዱን አልጂን ይልቁንም ጂን ነበር የሚያመልኩት። አክተሩሁም ቢሂም ሙእሚኑን አብዛኛዎቹ በዚህ በጂን አምላኪ ነበሩ ብለው ይመሰክራሉ ማለት ነው። የአላህ ባሪያዎች ሆይ ተመልከቱ እንግዲህ እኛ ዘንድ ህይወታችንን ሙሉ ምንላቸው ራሱን የቻለ አንድ ኹጥባ ሊወጣው የሚችል ሱብሃንአላህ ማለት ምን ማለት ነው? ላኢላሃ ኢላላህ ማለት ምን ማለት ነው? እየተባለ ከቁርአን ከሐዲስ ማስረጃ ወጥቶለት ለህዝቡ በዚህ መልክ ነው ዕውቀት ሊረጭለት የሚገባው። ከዛም ህዝቡ ባላህ ፍቃድ ምን ይሆናል? ሌት ተቀን የውሃ ጠብታ ድንጋይ ይሰብራል ይባላል አይደል? ይባላል አይባልም? ድሮ ባህር ዳር ላይ ያ ሁሉ ትግል በነበረበት የሁሉ ሰው ነበር እንዴ? በፍጹም አልነበረም። ጥቂት ሰዎች ባላህ ፍቃድ ባላህ እገዛ ታገሉ። ከለትለት ዳዕዋው ሲቀጥል ያቺ የውሃ ጠብታ ጠብ 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 ከአንድ መስጂድ አልፎ ሁለት፣ ከሁለት አልፎ ሶስት፣ ከሶስት አልፎ አራት፣ ከአራት አልፎ አምስት፣ ከባህር ዳር አልፎ ጎንደር፣ ከጎንደር አልፎ ዳሸን፣ ከዛስ ኮምቦልቻ በሐቅ ላይ መሰባሰብ ጥቅሙ እዚህ ላይ ነው። ትንሽም ቢሆን ቁጥር አንድ አላህ ያዘዘን በሐቅ ላይ እንድንሰበሰብ ነው። መንግስት ሲቀየር ፖሊሲ ይቀየራል እንጂ መንሃጅና ዲን አይቀየርም። ልብ ብላችሁ ያዙልኝ ይሄን። ዛሬ ሰውን በቀጠርከው ቦታ አታገኘው። የሞቱትን ሰዎች መንገድ እንከተል። የነማን? የሷሃባዎቹ የሐቁን መንገድ። ትላንት ሽርክ ሚሰራን ሰው ተከትሎ መስገድ ካልበቃ ዛሬ ሊበቃ አላህ አይችልም። አገሪቱ ህንጻ ቢሰራባት አንተ መኪና ብትገዛ አንተ በእውቀት ሰልጥኛለሁ ብትል ያኔ በእውቀት ነበር አልነበረም ይሄን ፈትዋ ያስከው? ሽርክ የሚሰሩ ሰዎች ጋር ተከተለን አንሰግድም። ሽርክ የሚሰሩ ሰዎች ወደ ተውሂድ እስካልመጡ ድረስ ከነሱ ጋር አብረን አንሆንም ብለናል አላለም? ዛሬ ምን መጣና ወደ ኋላ መንሸራተት? ጌታችንን ተንሸራተን ነው መገናኘት የምንፈልገው? እንተቢሁ ከየትም ይምጣ ከየት ማንም ሰው አረብኛውንም ያሳምረው ቢፈልግ ቀጥ በሉ። ድሮ በመታቆት ዲን ላይ ፋፋችሁ እኮ አማራችሁ፣ የትስ ደረሳችሁ? ወደ ኋላ ካላችሁ ይሄን ሁሉ ልታጡት ነው። አሁንም መስፋፋት ይመጣል በሐቅ ላይ እስከ ቆምን ድረስ። መጨረሻዋም ያማረችው ምኗ? ختامه مسك እንደተባለው አላህ ያቺን ያማረች ጀነት እስኪያወርሰን ድረስ በሐቋ ላይ ሐቅና ባጢል እዚህ ምድር ላይ ተነጥሎ ነው የሚኖረው። መተሻሸት፣ መደረብ፣ መሰብሰብ ፖለቲካዊና ከዲን ውጭ ላለ ዓላማ ነው። አማ ዲን ወንድሞች አሉ በመላው አገሪቱ ላይ አብራቸው ልትሰራ የምትችል ከነሱ ጋር ብቻ ተሰባሰብ።
በሐቅ ላይ ከተሰበሰብክ ረበል ዓለሚን ይረዳሃል። ከዛ ውጭ ባጢል ላይ ካለ ረበል ዓለሚን ያዋርዳሃል። የስከዛሬው አመጣጣችሁ ሐቅ ላይ ስለነበራችሁ ነው። አላህ በዚህ ሐቅ ላይ ያክርማችሁ። ትምህርቴን በዚሁ ጨርሻለሁ። አላሁ ሱብሓነሁ ወተዓላ መጨረሻችንን ያሳምርልን። አላህ ጽናት ይስጠን በሐቅ ላይ መልካም ዝርያዎችን ያፍራልን። سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك